እንግዲህ ይሄ ከሆነ ስለ በነበሩበት ቤተክርስቲያን ወይም በነበርንበት እንግዲህ ዛ እቺ አጭር ሐሳብ ናት በተዝካር ስም የሚደረጉ ማወዛገቦች አሉ ተዝካር ምንድነው ተዝካር ናው ይሄ ሲጀመር ያው የቄሶስ ሲስተም ነው ወደ ትክክለኛው ከሄደ ማለት ነው ሰው መጽሐፍ ቅዱስ ለዘላለም ህይወት ሰው መጽሐፍ ቅዱስ እንደሚናገረው በወልድ ያመነ የዘላለም ህይወት አለው በልጁ የሚያምን ግን ተፈርዶበታል የማያምን በህይወት ዘላለም ምን ማለት ነው ሰው የመንግስተ ሰማያት ጉዳይ የገሃነም ጉዳይ ክራይስት ነው ሰው በክርስቶስ ሲያምን መንግስተ ሰማያት የርሱ ነው ምንም ጥርጥር የለውም ምክንያቱም በልጁ ያመነ የዘላለም ህይወት አለው ሰውየው ምንም ይስራ ምንም አሁን ስራ ጋር አይደለም ታርጌቱ አሁን የማመንና ያለማመን ጉዳይ ነው በልጁ የሚያምን ምንም ይሁን ኃጢያቱን ብሎ ተሰረዩለታል በልጁ የሚያምን ግን አሁን ራሱን ሙሉ ተፈርዶበታል የማያምን ስለዚህ አሁን ተስካርም ቢያበላ 40 ቢያበላ 30 ቢያበላ ምንም ቢያበላ የሚያመጣው አንዳች ነገር የለም ግን እዚህ ጋር አንድ ነገር እንረዳ የሚገባው ማለት ነው በጣም ምስኪን የሆነ ምዕመናናችን የኔም ቤተሰቦች የኔም እናት አባት አሉ ቤተሰቦቻችን አሉ በዛ ውስጥ ብዙ አሉ በጣም አዝናለሁኝ በዚህ ጉዳይ ማለት ነው ሰው ራሱ ደግሶ ራሱ ሲረገም ራሱ ደግሶ ራሱ እንደገና በላው ላይ ሟርት ሲነገርበት ለምሳሌ ፍታት የሚባለው ሲስተሙ መጀመሪያ ላይ ጎንደር ላይ የተጠነሰሰ ጥንስስ ነው ሲጀመር መጀመሪያ አካባቢው ምንጩ ራሱ ማለት ነው እሱ ምንድነው ካህናት ደሞዝ ስላልነበራቸው የሚበሉ ስላልነበራቸው በወቅቱ እንደውም በእነ ቴዎድሮስ እንኳን ዘመን ምንድነው እርሻ መሬት ነበር የሚሰጣቸው እንጂ ደሞዝ የለም ደሞዝ ስላልነበረ እንደ ጥቅም እንደ ደሞዝ ምንድነው ሲስተም የተዘረጋው ምንድነው 40 30 እየተባለ እየተደገሰ ማለት ነው ሲጀመር ይሄ 40 30 መጽሐፍ ቅዱስ አይደለም ሲጀመር 80 የሴት 80 የወንድ 40 30 እያተባለ ሲጀመር ሰውየው በቁመናው ከሚበላው ይልቅ ሲሞት ይበላል በተቀሉ ሲሞት በደንብ ይበላል ሰውየው በህይወት ይያለ ላይሰጥ ይችላል ለካህናት ላይሰጥ ይችላል ላይጠራ ይችላል በሩን ዘግቶ በውሻ አስሮ በብረት አጥሮ ሊኖር ይችላል ሲሞት ግን ካህናት ይገባል ከ3 ጀምሮ 7 12 30 40 80 6 ወሩ ከዛ በኋላ አመታት እየተባለ 7 አመት 10 አመት ሲጀመር 10 አመትን ቢደግስ ነፍሲ ማር እንጂ ተምሯል በቃ የሚባል ነገር ያከተመ ነገር የለም ሪል የሆነ አይ ተምሯል በቃ የሚባል ነገር ሰዎቹ 100 አመት የሚደግሱ ነፍሲ ማር ነው ለዚህ ነው አለቃ ገብረሃና እንዲትረት አለ በዚህ ተረት ሳይሆን እውነት ነገር ነው ሲጀመር ማለት እንዴት ነው የነፍስ ነገር ትማራለች ወይ እንደው እናንተ ያስደገሳችሁ ትበላላችሁ እንደው ነፍስ ፋት ማራዳች እኛ እየበላን ማራት ነው እንጂ እኛ ምን አገባና ሁለት ነው ህብረ ነው ሁለት አነጋገር ነው እና እየበላን ማራት ነው እንጂ እኛ ምን እናቃለን ማራት ነው እንጂ አሁን በጣም እንትን ነው ሚስጥር ነው ይሄ ሰውዬው የተናገሩበት በጣም የሚገርም አነጋገር ነው ስለተረዳ ሰው ማለት ለዚህ ነው እውነትም ነው አሁን አንድ ሰው እኔ አንድ በጣም በዛ አጋጣሚ አንድ 7 አመት የእናቱንም ያባቱም ሲደግስ የነበረ ሰውዬ ነበር አሁን ወደ ጌታ መጥቷል እና በአጋጣሚ ሰውየው ወደ የሆነ ክፍለ ሀገር ነው ይሄደ በየአመቱ ይደግሳል በሬ ነው የሚያርደው አጋጣሚ በሬ በሚያርድበት ሰዓት ምን ቀን ሆነ ሮብ ቀን ሆነ በሬ ማረድ አልቻለም ከዛ ካህናቱ ተሰብስበው በቃ በሬ ስላላረክ የበሬውን ዋጋ ሰጠን ብሩን ብለው ቄሶቹ ወደሱ መጡ ሰውየው በቃ እንዲህ አሉኝ እኮ ብሎ መጣ ከዛ እኔ ምለው አልኩት ሰውየው እኔ ጋር ይቀራረብ ስለነበር ለመሆኑ አንተ እነዚህ ሰዎች እኮ አሁን 7 አመት እየደገስከው አይደል 10 አመትም ብደግስ እነዚህ ሰው ከማራት ውጭ እኮ ሌላ ነገር የለም ተምራለይ ብለው መቼም ያረጋግጡልህ ሲጀመር እነሱ ምንም ያረጋግጡት ነገር የለም ለመብላት ብቻ እንደውም ይሄ ምንድነው የኔ ንሳሊ ሲሞት በሉ እንግዲህ ደገስ አድርጉ ብዬ እኔ ማስተባበር ነው ከጀርባ ሰዎቹ ያኛው ሲበል ይሄ ደቦ ታቃላሪ ደቦ ነው ነገሩ ማለት ነው ደቦ እንጂ ምንም ሰውየው ጋር እንደ ፍታት የሚባለው በጥቅሉ ፍታት ምንድነው ሲጀመር ማን ያሰረውስ ማን ነው የሚፈታውስ ምንድነው ፍታትስ አሁን ወደ ነገር ፍታት የሚባለው እኮ 150 ዳዊት ነው አይደል 150 ዳዊት እኮ ነው አንዱ ዳዊት አስደግም ያለው አባቴ ሲሞት እኮ 3 ጊዜ ነው ዳዊት የተደገመው 4 ጊዜ ነው ዳዊት የተደገመው
ዳዊትን ታውቃለህ? ዳዊት እኮ ግማሹ ጸሎት ነው፣ ግማሹ ምስጋና ነው፣ ግማሹ ለቅሶ ነው፣ ግማሹ ሟርትም አለበት። እንደውም አንዱ ትልቅ ፍታት የሚደገምበት በዜማ እየተባለ የሚባልበት አንዱ ፍታት ውስጥ ማለት ነው። መዝሙር 99 ማየት ትችላላችሁ። አንዱ ከፍታት ውስጥ የሚደገመው 3 ጊዜ የሚደገም 4 ጊዜ የሚደገም እንደውም የምታዩት መዝሙር 109ን ማንበብ ይቻላል። ምንድን ነው የሚለው? ወይ ሰይጣን በቀኙ ይቁም፣ እይደምሰስ ዝክረ ስሙ። በጣም የሚገርም ማለት እንደገና ልጆቹ ባለዳ ይሁኑ፣ ሰውየው አብልቶ ምስቱ መበለት ትሁን። አንዱ ፍታት እኮ ይሄ ነው ሲጀመር። ሰውየው ደግሶ የሚረገምበት፣ ሰውየው ደግሶ የሚሰደብበት በጣም አደገኛ። እኔ ይገርማል በዛ አጋጣሚ ማለት ነው። እኔ እንደዚህ ያው ፍታት እየርኩ እኔ ያው ፍታት ሲጀመር ቄሱ ሁሉ አስተውሎት አይደለም አያስተውሉትም ሲጀመር፣ እኔም ስላላስተዋልኩት ማለት ነው። ለዘመናት አበሬ እኔም ፍታት ብዬ እውነት መስሎኝ እዛው ስቆም ሳለ አንድ ቀን ሲገባይ ግን ማለት ነው እውነት ልንገር፣ ጌታ ስሙ ይባረክ። ጌታ ሲገባይ ግን ይኸውልህ ሰው በብርሃን ሲሆን ነው ጨለማ ሁሉ ማየት የሚችለው። በጨለማ ሆኖ ምንም ማስተዋል አይችልም። ሰው ምንም ማየት አይችልም። ኢየሱስ ጌታ ነው። ብርሃን ስለሆነ ክርስቶስ ብርሃን ወደ ውስጣችን ሲገባ በጨለማው ያለው ውስጡ ሁሉ ማየት ጀመር። ልክ ማየት ሲጀምር ይሄን ሳየው ማለት ነው። ከዚህም በኋላ የሚገርም ግንዘት ተብሎ ያው ቄሶቹ የጻፉት አለ። መጽሐፍ ቅዱስ አይደለም። እዚያው ሲጀምር የመነኩሴ ለብቻ አለ፣ የጳጳሳት ለብቻ አለ፣ የቄስ ለብቻ አለ፣ የነገስታት ለብቻ አለ፣ የዲያቆን ለብቻ አለ፣ እንደገና የምእመናን አለ፣ የአሮጊት ምእመናን፣ የልጅ ምእመናን ሁሉ አለ። ተከፍሎ እንደ ስራ ተሰርቶለት ማለት ነው። ቆይ እዚህ ላይ የቄስ ፍታት የመነኩሴ ፍታት ምናምን ተብሎ ተለያይቷል። ነፍስ ግን ይለያያል? አይለያይም። ህይወት ይለያያል? ይኸው ቅድም ብያለሁ መጀመሪያ ላይ ይሄ ፍጥረታዊ እይታ ነው። ለህዝቡ ግልጽ እንዲሆን ይሄ ፍጥረታዊ እይታ ነው። ፍጥረታዊ እይታ ላይ ምንጊዜም ሌቭል ሰጥተው ነው ሰዎች እና በውጫዊ ስልጣን ይሄ ፍጥረታዊ ስለሆነ አገልግሎት የፍጥረታዊ ነው ሲጀመር። ስርዓታዊ ስለሆነ ልክ እንደተሰርቶታል። የጳጳስ ለየት ብሎ የጳጳስ ራሱ አለ። እንደገና የቄስ ደግሞ ለየት አለ። ታቦቱ ይወጣል እኮ እነሱ ሲሞቱ ማለት ነው። እንግዲህ ምን ሊያደርግ እንደሆነ ባናቀም ይወጣል። ዙሮ የቄስ ካልሆነ ደግሞ አይወጣም። ያ ካልሆነ ለምእመናኑ አይወጣም። ወደ ሰሜን ተርዘ የጉዞ ፍታት ይባላል። እዚህ ጋር እየቆመ ይደልቃል፣ ደግሞ ዛም ይደልቃል። እንዲህ እየተደረገ ምእመናኑ የተፈታ መንግስተ ሰማያት የገባ አድርጎ ነው የሚያስቡ። ሲጀመር እንደዚህ አይነት ፌክ ነው ወገኖች፣ ፌክ ነው። እንደዚህ አይነት ነገር አይሰራም። ይሄ ነገር የሌለ ይሄ መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ አይደለም ሲጀመር። ቅድም እንዳልኳችሁ ፍታቱ ምንድነው? እርግማን ነው። እኔ አሁንም እያልን ያለው እውነቱን ነው። እውነት ለማንም አይደለም፣ እውነቱን ነው። ህዝብ መታለል የለበትም። ሲጀመር በህይወቱ የማመንና ያለማመን ጉዳይ እንጂ ቄስ ስለፈታው መንግስተ ሰማያት የሚገባ አይደለም። ሰውየውም ስላበላ ስላጠጣ ዳገስ ስለወጣ ስለወረደ መንግስተ ሰማያት የሚገባው ነገር የለም። የሚገባው አንድና አንድ እውነትም መንገድ በር እሱ ብቻ ነው። መግቢያው እሱ ብቻ ነው። መውጫው እሱ ብቻ ነው። መሰማሪያው እሱ ብቻ ነው። ሌላ ምንም ተሽሎክልኮ በመስኮት መግባት አይቻልም። በፍታት የሚታለል ነገር ጥቅሙ ግን ለቄስ ነው። አንድ ነገር እዚህ ላይ እናያዝ ምንድነው? ደሞዝ አብዛኛውን አሁን ላይ ችግር የለም፣ ደሞዝ አለ፣ በቂ የሆነ ደሞዝ አለ። ወደ ከተማው ስንሄድ ወደ ገጠሩ እንኳን አሁንም ገና ሊቀር ይችላል። ለቄሶቹ ጥሩ ነው። ለምን ይበላሉ፣ ቀድሰው ይወጣሉ፣ ያው ምግብ ይበላሉ። አብዛኛውን በዚህ የሚተዳደሩ ሰዎች አሉ። በዚህ ብቻ የሚተዳደሩ እንደገና ደግሞ ይሄ ድቁና ለሚማራው ቆሎ ትምህርት ቤት ላለው እሱ አሁን መማሪያው ገንዘብ ስለሌለው ለምነው ስለሆነ ይሄ ለሱ ጥሩ ነው። ለሟቹ ሰው ግን ለሚያስፈታው ሰው ግን ኪሳራ ከሆነ በስተቀር በጣም ማዝነው። አሁን ወደ ጌታ የመጣች የታለች በዛው አጋጣሚ እንደማለት ነው። እና በጣም ደስ ቢለኝ ማለት ነው ልጅቷ እንዴት እንደባነነች ማለት ነው። እና እዚህ ወደ ጎጃም ውስጥ ነውና ልጅቷ አባቷ ይሞታል። እናቷ ቀድማ ነው የሞተችው፣ አባቷም ይሞታል። ሲሞት ከቤት ያላቸው 2 ላሞች ናቸው እና 1-3 በጎች ምናምን አሉ። እና ያሉት እንግዲህ ደግሞ 4 ቤተሰብ አለ ልጅ በዛ ውስጥ ከቤት ምንም የላቸውም ሰዎቹ። ይገርማል ወገን። እኔ በጣም ዘመዶች እንደ ይሄን ነገር በደንብ አድርጋችሁ አዲስ አበባ የሚንከራተት አብዛኛውን ተስካሪ ያወጣ ነው። ወዛደር ሆኖ ይሄው በየፎቁ የሚወረወሩ አብዛኛው ፎቅ ቀን ሰራተኛ የሚለው የአባቱን ተስካር ብሎ በሬ አርዶ የመጣ ነው፣ ላም አርዶ የመጣ ነው። እዛ አርዶ መምን ይረስ
መጥቶ እዚህ የሚንከራተተው ማለት ነው። ከዛ ቄሱ መጡና አለች 40ውን ደግስን አለች አንዷን ለማርደን አለች 80ው ላይ ካራራደሽ ብለው መጡ አለች ቄሱ። እሳቸው እንትን ደቦ ነው ብያለሁ ቅድም ለሌሎች ይጋብዛሉ በያጥቢው ያለውን የኔ ንስሐ ልጅ ሞቷልና 40ው ነውና ንቶሎ ምናምን ብሎ ይጋብዛል። ኦኬ አሳይ ይጋብዛል። ያኛው ሲሞትለትም የኔ ንስሐ ልጅ ሞቷልና ብሎ ይጋብዛል። ያኛው ይጋብዛል። እንዴት ያለው የተማሩ ጠራሁ ነው የሚለው በእንትኑ ይመጣሉ ከተለያየ ቦታ ለፍታት ይመጣሉ ብሎ ያወራል። እነሱ ይመጣሉ። ልክ እንደዚህ ማነሱ በ40ው ላሟን አሳረዱ። ሁለተኛ አይቶን ለማሳረድ አባትየው በ80ው ደግሞ ይሄው ንስሐ አባትየው መጣ። እኔ ጭካኔ እንደዚህ አላየሁም። በጣም ልጅቷ ጭካኔ እንደ ቄስ ጨካኝ የለም በነገራችን ላይ ማለት ነው። ጨካኝ ምን አሻው እሱ ተስካሩን ደወለ ጥሩ አስደገስኩ ብሎ ሊል ይላል እንጂ እስቲ ትክክለኛ አባት አሁን ለልጆቹ ነው ማሰብ ያለበት ለተስካሩ ለድግሱ። ሁለተኛዋን ለማሳረድ መጣለች። እኛ እንግዲህ ልጆቼ እኔ ብቻ ይትልቋ ምን ላርጋቸው ነው ልጆች አሁን የሚበላ የለም ከቤት አሁን እሷን ወይ ሽጠሽ አነስ ያለ እንትን ገዝተሽ ቢሆንም እንደው መደፈን የለበትም እንዴ ያባትሽ በህይወት ይያለሽ ስብከቱ ይሄ እንደ አንቺ ያባትሽ ሳታስጠር የሚያስጠራ ልጅ ኑራችሁ ተስካራችሁን የሚያወጣ ነው ምርቃቱ ራሱ ተስካራ የሚያወጣ ልጅ እስጥ ተብሎ ነው የሚመረቀው ቄሱ የሚመረቀው ብልጥ ነው። ልክ እንደዚህ ሲወጣ ልጅ በሩ ዘጋውኛል። ሰውየው ወንድ ነው የ80 የሚደገሰው ደግሞ እንደ ሃይማኖቱ ባህል ለሴት ነው። ግን ለአባቱ አሁንም ደግሞ 80 ላሚቱን ካላረሽ ብለው ሲመጡ ከዛ በኋላ ይሄ ሰውዬ ራብ ሊጨርሱ ነው ራብ ሊገል ነው። አባታችን ሞቷል እናታችን ሞቷል። ስለዚህ አሁን ደግሞ ባለፈው አረድን በጎቹን ጨርሰዋል እንግዲህ በ12ቱ በ30ው እያሉ ማለት ነው። አሁን እንደገና ደግሞ ሁለተኛው አላም ሲፈልጉ ከዛ በኋላ ሴትዮዋ ምን አደረገች? ቢያንኳኩ ሳጠለቻቸው ቤት ገብታ መርጨሻ ጥለ ሆዱ ከዛ በኋላ ጌታን ተቀበለች። በጣም አሜን። በጣም ግሩም ነገር ነው። በነገራችን ላይ እንግዲህ እዛ ላሉ ምክንያት ሆናት ጌታን የመቀበል ምክንያት ሆናት። አዎ ልክ ነው። እዛ ላሉ ቄሶች ትንሽ መልእክት ላስተላልፍ። ምክንያቱም እርሶም ይሄን እንደሚሉ ስለማመን ምንድነው ለአገልጋይ መጽሐፍ ቅዱስ ሲናገር ለሚያበራየው በሬ አፉን አትሰር ይላል። ክርስቶስን ወንጌል ለሚሰብክ ነው። እንግዲህ ለወንጌል ተገብቶት በትክክል መንጋውን ለሚያገለግል ሰው ብትሰጡ ብታበሉ ብታጠጡ አይደለም ገንዘብ ብትሰጡ ምንም አይደለም የሚሰራው የእግዚአብሔርን ስራ እስከሆነ ድረስ። በየትኛውም የሃይማኖት አገልግሎት ውስጥ ላሉ ሰዎች ደግሞ ማስተላለፈው ምንድነው ዋሽቶ ከመብላት እውነትን ነግሩ። ለምሳሌ እኔ ከዚህ 40 ምንጭ ልሄድ ነው ትራንስፖርት እያልኩ እዚህ ከተማ አዲስ አበባ ውስጥ እየለመንኩ ከምኖር ርቦኝ ነው ብል ይሻላል። እንደዛ ነው ማለት ያለባቸው እንጂ ይሄን ያህል በር እስኪዘጋባችሁ ሼም ነው ማለት ይደብራል በራሱ እንደው ባይሞር እንኳን ስናይ ቅሌት ነውና እንደዚህ አይነት ነገሮችን በቃ አስፈላጊ ከሆነ ጫማ ያስፈልገናል ልብስ ያስፈልገናል ምን በላው መኖሪያ ቤት ኪራይ ያስፈልገናል ብሎ ማለት እንጂ በህይወት የሰውን ህይወት ቁማር እንዳስያዙ አድርጎ መጫወት በሰው ህይወት መቀለድ ነው። እግዚአብሔር ይጠይቃችኋልና ወደ ልባችሁ እንድትመለሱ ቄሶች በጣም ተረጋጉ። እስኪ የመጨረሻ ሐሳብ ልጠይቆት። የመጨረሻ ሐሳብ ነው ማጠቃለያ አድርገን ምን ሄደው ነው። ከዛ በፊት ይቅርታ ይደረግልኝ አንድ ቅድም እርሶ ሲናገሩ ስለ ፍትሃት ምናምን ያወሩት ነገር ላይ አለና የሲኦልና የመንግስተ ሰማያት ጉዳይ በማመንና ባለማመን የተወሰነ ነው። እውነት ነው። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ ስናነብ በልጁ የማያምን በአንዱ በእግዚአብሔር ላይ ስም ስላላመነ ይልና አሁን ተፈርዶበታል ይላል። እግዚአብሔር በክርስቶስ ኢየሱስ ሳናምን አሁን ከፈረደብን እዛ ሄደን የሚያሻሽልልን ማንም የለም። ለዚህ ነው ቁጥር 36 ላይ ዮሐንስ 3:36 ላይ ስናይ ደግሞ ሰውየው እዚህ ክርስቶስ የተቀጣለትን ቅጣት ካልተቀበለ ቁጥር 36 ላይ የእግዚአብሔር ቁጣ በሱ ላይ ይኖራል ይላል። ስለዚህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ሮሜ ምዕራፍ 8 ቁጥር 1። ስለዚህ የሲኦል የመንግስተ ሰማያት ውሳኔያችሁ አሁን ነው። እዚህ ጋር ክርስቶስን ታምናለህ አታምንም? አላምንም ስትል አሁን ተፈርዶብሃል። ቁጣው ግን ክርስቶስ ሲመጣ ትቀበላለህ ማለት ነው። አይ አሁን ስታምን ደግሞ ቁጣ ባንተ ላይ የለም ማለት ነው። ይሄንን ማሰብ አለባችሁ። ይሄን ማመን አለባችሁ። መጽሐፉን አንብቡ ይመናል። እንደው እቺ ነገር ልጠይቀው እስቲ ብዙ ጊዜ ቄሶች ሲያስተምሩ አትመራመሩ ተብሏል የሚል ነገር አለ። አዎ አለ አይደል?
እንግዲህ መጽሐፍ ቅዱስ ላይ ደግሞ ሲናይ ወኩሉ አመክሮ ወዘሰናይ ያጽኑ ይላል። ሁሉን መርምሩ መልካሙን ያዙ አይደል የሚለው። ስለዚህ አትመራመሩ ይላል ቄሱ። መጽሐፍ ቅዱስ ደግሞ ሁሉን መርምሩ መልካሙን ያዙ ነው። ስለዚህ ካነበባችሁ ከእነሱን ተስካር ድግስ ከመደገስ ነፃ ትወጣላችሁ። በነፍሳችሁ የሚጫወቱትን ነፃ መውጣት ትጀምራላችሁ። ስለዚህ አታነቡ አትመራመሩ ተብሏል የሚባለው የተሰራው ቴክኒክ ይነቃበታል ሰዎች ካነበቡና ይሄንን በጣም እንድትባንኑ ነው። እስቲ እንደዚህ አሁን በጻድቃን በቅዱሳን ምናምን በገዳም ስም የሚደረጉ ነገሮች በጣም ብዙ ድርጊቶች አሉ። ለምሳሌ ይሄ ቃል ኪዳን ተገብቶላታል ምናምን እየተባለና አሁን ግን በቅርብ ጊዜ ደግሞ በጣም አሁን አርሴማን በጣም እያነሱ እንትን ይላልና ትልቅ እንደ ትልቅ ቄሶች ሞር እናንተ የገቢ ምንጭ ተጠቀሟታላችሁ በቤተክርስቲያን አስተዳዳሪዎች ምናምንና ምን ያህል እውነት ነው? አሁን ለምሳሌ ከዚህ ከላይ ከተስካሩ ጋር ይገናኛል ሐሳቡ። ለምሳሌ አርሴማ ገዳም የሄደ ለአርሴማ ቤተክርስቲያን እንደዚህ ያሰራ፣ ለገብርኤል ቤተክርስቲያን እንደዚህ ያሰራ እስከ 7 ትውልድ ይማርለታል፣ እስከ 8 እስከ 12 ትውልድ ይማርለታል የሚል አይነት ወሬ ይወራል። እውነት ማለት እውነት ነው ወይስ እንደው ምንድነው? እሱ ከምን የመጣ ነው? እንግዲህ መጽሐፍ ቅዱሳዊ አይደለም፣ ይህ መጽሐፍ ቅዱሳዊ ልምምድ ነው። እንደውም አንድ ኩኬለሽ ማርያም የምትባላለች። ኩኬለሽ ማለት የጆሮ ኩክ ማለት ነው። እዛ ሄዶ የመጣ ወንድ ልጅ የ40 ቀን ሕፃን ይሆናል፣ ሴት ልጅ ደግሞ የ80 ቀን ሕፃን ትሆናለች እስከመባል ድረስ ደርሶ ሰው ቀኑን ሙሉ እዛ ሲመላለስ ነው የሚውለው። ሰው ስንቴ ነው የሚወለደው? ጥሩ ጥያቄ ነው። አስፈላጊና ወሳኝ ነው። በነገራችን ላይ ሰው መጽሐፍ ሲናገር ሮሜ 1:28 ላይ ነው ሲናገር ይላል እግዚአብሔርን ባልወደዱ መጠን ለማይረባ አእምሮ አሳልፎ ሰጣቸው ነው። ሰው እግዚአብሔርን ባልፈለገ ቁጥር ትክክለኛውን እግዚአብሔርን ባላወቀ ቁጥር ለማይረባ ለከንቱ አስተሳሰብ ይያዛል። ጨለማ እንደፈለገ ይጠቀምበታል። በነገራችን ላይ ይሄ ሁሉ ያው መጽሐፍ ቅዱሳዊ አይደለም። በነገራችን ላይ ማለት ነው ለዘጸዋ ስምኪ ምህርለኪ ስምሽን የጠራ ዝክሽን የዘከረ ምርልሻለሁ ተብሎ እየተሰበከ ለዘጸዋ ስምከ ምህርለከ እየተባለ እኔም ያው ሳረገው ስለነበር ነው። በነገራችን ላይ ሰው በገባው ነው የሚመላለሰው። ቅድም እያለው እውነት ካልበራልህ ካህኑ ነህ ቄሱ ነህ አብረህ ትጃጀላለህ። እኔ ስደግስ ነበር። እኔ ራሱ የመጀመሪያ ድግስ የምደግሰው የጊዮርጊስ ደጋሽ ነበር። ቆሎ ትምህርት ቤት ጀምሬ ጊዮርጊስን በጣም ወድ ማከብረ በጣም ደጋሽ በቃ ደጋሽ ለምኜ ዘክራለሁ። ካናቱን አበላለሁ ለምኜ ዘክር ደግሼ ማለት ነው። ምንም ግን እርካታ የለም፣ ደስታ የለም። ገብቶሃል? ሰው ያለ ኢየሱስ ደስታ የለውም፣ እረፍት የለውም። እንደዛ ሆኜ ደግሼ እረፍት አልነበረኝም። እኔ ምንም ምዕመናኑ አልፈርድበትም እኔው ጀምሮ ማለት ነው። ወደዛ ደግሞ እሱም አላረካይ ሲል ደግሞ ምንም ደስታ አላገኘውም። በቃ እንግዲህ ማተማመኛ ነው ብዬ ምንም ልጨብጥ ለያዝ አልቻልኩም። አልፌ እንደገና ደግሞ የማርያም ዝክር መዘከር ጀመርኩ። ደግሞ ማርያም ዋስ ጠበቃ ብዬ ማለት ነው። በዛም የዘከርኩ ያበላው ያጠጣው እንግዲህ ወደ 7 ዝክር መዘክር ነኝ የመመናኖችን እየዞርኩ ማለት ነው። ወሩ ሙሉ ረፍት የለኝም ማለት ዝክር ራሱ እየርኩ ዘክራለሁ ዘካሪ ሁኜ ማለት ነው። እና በዛ ውስጥ እንግዲህ መሰብከው ለዘጸዋ ስምከ ምህርለከ ስምሽን የጠራ ምርልሻለሁ ብሏል። በዛ ውስጥ የሚገርም ብዙ ተረቶች አሉ ታውቃለህ። አንዱ ተረት በጣም የሚያስቀኝ አሁን ላይ ራሱ ሳስበው ግርም ይለኛልና አንድ ሙስሊም ነበርና አጋጣሚ ማርያም ቤተክርስቲያን ሲሰራ አይቶ ለሆነ ድንጋይ ወረወረ። ያ ድንጋይ እዛ ተጣበቀና ቀረ። መንግስተ ሰማያት ሲሄድ ግን ማርያም ይሄማ ህንጻ ሰርቶልኛል ብላ አስማራጆ ተብሎ ተጽፏል። ታምረ ማርያም የሆነ እንትን ቤተክርስቲያን ሲሰራ ቤተክርስቲያኑ እንዳይሰራ እሱ ለክፋት ነው የወረወረው። ግን ለክፋት የወረወረው ድንጋይ ግን ስለታነጸበት ማለት ነው መንግስት አሁን እዛ ቤት የሚያልቅ ተረት የለም። አሁን እንደው ብናነሳው ስለማያልቅ ምክንያቱም ጡረተኞች ትንሣኤ ዘጉባኤ ማተሚያ ቁጭ ብለው የሚጽፉት ስለሆነ ልቦለድ ስለሆነ ስለ አርሴማም ቅድም አስተልኛል። አርሴማ የተቀላቀለችው አሁን በ90 ነው። እኔ ያውቃለሁ ሐይቅ እስጢፋኖስ ገዳም ነበርኩኝ። አባ ጊዮርጊስና ፍሬ ህይወት የሚባሉ ፍሬ ህይወት የአዲስ አበባ ልጅ ናት። ወደ ግሸን ማርያም ሲሄዱ ወዳው ሲሪንቃ ነው ወዳው መጀመሪያ አንተ ያሉት። ከዛም በኋላ ነው እንግዲህ አባ እንዲያው ስም መጥራት ባያስፈልግም ደግሞ አንዱ መነኩሴ ከዛ እነሱ ጋር አብረው ወጥቶ ሶስተኛው ማለት ነው ታምሯ ራሱ ገድሏ ራሱ 3 ነው።
ማነው 4 ነው ገድሏል። የአንድ ሰው ህይወት ታሪክ አንድ ነው ሊሆን የሚችለው። አንዱ ህንዳዊ ናት ይላል፣ አንዱ አርመና ናት ይላል፣ አንዱ አይኗን ጡቷን ተቆረጠ ይላል፣ አንዷ ደግሞ አይኗ ሲወልቅ ማርያም አይን ሰጠቻት ይላል፣ የራሷን አይን ማርያም እንችላ ሰጠቻት ይባል። እንትኑ ጽሁፉ ራሱ ትክክል አይደለም ሲጀመር ማለት ነው። የቢዝነስ እንደሆነ ይታወቃል፣ ምንም ጥርጥር የለውም። በዛ አጋጣሚ ግን ብዙ ሊቃነ ጳጳሳት አይቀበሉም። ለምሳሌ እኔ አሁን የሞቱት አባ ናትናኤል የሚባሉ የአሮሲ የባሌ የነበሩት እሳቸው አሁን አይቀበሉም። እሷ ባለችበት ጠብና ልፍለፋ ብጥብጥ ነው ያለው ብለው አላስገቡም። ራሱን የትልቅ ማቃቸው ጳጳስ አሉ አሁን ወደ ሐዋሳ አካባቢ ማለት ነው። እንደውም ቄሱ እዛ ሄዳ ያየች ሴትዮዋ የቄስ ሚስትና ፍቺው ባልሽን ብላለችኝ አርሴማ ብላ መጣች። ጳጳሱ ልጁ ቄሱ አስቴማ ባልሽን ፍቺው ብላታለችና ሚስቴን ልፈታኝ ነው ምን ይቻላኛል አሉ። ተነስተው ሄዱ እሳቸው እዛ ይርጋል። እኔ አሁን የተናገሩት ባናገር በጣም ይከብዳል። እና እሷም ጋለሞታ እንደነበረች እሷንም ጋለሞታ ልታረጋት ነው ብሎ ነው የተናገሩት። በጣም የሚገርመው ማለት ነው። ባላላገባም ብላ ነው አይደል ታሪኩ። ባላላገባም ብላ እሷ ሐዛብ ነው ሲጀመር መጽሐፍ ቅዱስ እኮ የሚለው እንደሱ አይደለም። ምናልባት ባንቺ ቢቀደስ አይደለም የሚለው ምናልባት ባንተ ቢቀደስ ይላል እኮ መጽሐፍ ቅዱስ። ጳውሎስ ይናገራል። አሁን በትክክል እንትኑ ራሱ አንድ ትክክል አይደለም። እንደው ዙሮ የክርስቶስ ሽሚያ ነው፣ ጌታን ለማስቀናት ነው። እንደውም እሷ ስታይ እኔ የነበርኩበት ኢየሱስ ገዳም በጣም ማረሳው ማለት ነው። አንድ ትልቅ ሰባኪ ነውና መጣ። ዛሬ ማን ነው ቀኑ አለ። 6 አሉ ህዝቡ። ማን ነው የሚከበረው ሲሉ አርሴማ አለ ህዝቡ። እሱ ግን አዘነ ቁሞ ማለት ነው። 2000 ዘመን ያሳለፈ ኢየሱስ ምንም ባይመጥነው አንድ ቀን ተሰጥቶት እሱ እንኳን ኢየሱስ ሳትሉ እንዴት አርሴማ ትላላችሁ ትላንት የመጣች እህታችንና ብለው ተናገረ። በጣም ተናዶ ማለት ነው። ህዝቡ ምን ያህል ዝሮ ክርስቶስን ለመሸፈን ነው ሁሉ ክርስቶስን ለመሸፈን ሰውነቱን እንዳያቅ ቅድም እንዳልኩ ሁሉም ባለማወቅ ነው ሁሉም የሄደበት ያለው መንገድ ማለት ነው። በመውጣት በመውራድ የሚከነው ከሆነማ ምን ጌታ ምን አስሞተው ሲጀመር ምን አሰቀለውስ ምን አስገረፈውስ ምንስ ዋጋ አስከፈለው? እንዴማ ከሆነ ምንም እኮ አያስፈልግም በራሳችን ጥረት ማግኘት እንችላለን። አይደለም ግን እንደሱ አይደለም። እንዳልኩ እኔ የጊዮርጊስን ዘከርኩኝ አላረፍኩም፣ የማርያም ዘከርኩኝ አላረፍኩም። እንደ መጨረሻ እስቲ ይሄ ሊቀ መላኩ በቃ ፈጣኑ ሊቀ መላክ ብዬ ደግሞ የገብርኤልን ዘከርኩ። ያውቃሉ አርባ ምንጭ ምናልባት እንግዲህ የምታዩት ልታዩት ትላቸዋል። ይሄን መልክት የምታዩ እኔ ዘካሪያቸው ነበርኩ። በኋላ እንደገና እኔ በጋርጄ ምን ብዬ ነው የደገስኩት? መነኩሴ ሆኜ እኮ ነው የምልህ ደግሼ በላኋቸው። ግን እንደዛ ሙኜ ደስታ የለኝም። የሚገርመው የዘላለም ህይወት የሚባል ነገር የለም። እንኳን እንደዛ ሆኖ አሁን ገዳም ያሉ ሰዎች አሉ ታውቃለህ፣ በሰንሰለት እየሄዱ በሰንሰለት ታጥቀው እየሄዱ ቋርፍ እየበሉ የበሰበሰ ቅጠል ምናምን የሚበሉ አሉ። በትክክል ማለት ነው ሰውነታቸው እንደው መንግስተ ሰማያት ትገባላችሁ ሲል ኧረ በምን ስራ አይደለም። እውነት ነው፣ በስራ የሚገባ ነገር የለም። በስራ ምሰት እኔ ሁሉ ያረኩ እንኳን ደስታ የለኝም። ኢየሱስ ሳገኝ ግን እረፍት አገኘ። ኢየሱስ ሳገኝ ደስታ አገኘ። ኢየሱስ ሳገኝ ጥያቄዎች ሁሉ ተመለሱ። አሁን ምንም ጥያቄ የለኝም። ለምን አርፍ ያለው የሚያሳርፈው ኢየሱስ ነው። ይሄ ሁሉ ድካም ነው። ይሄ ሁሉ እንደተባለው ለበላተኛ መሰጠት ነው። እንደገና ሌላ ድካም ነው። እንደውም ራሱ በኩስታው ደሙን ማክፋፋት ነው። ክርስቶስ የሰራውን ክርስቶስ በመስቀሉ የጨረሰውን ነገር ማክፋፋት ነው በተቀሉ ማለት ነው እንጂ ይሄ ሁሉ ምንም እንዲሁ አሁን ለምሳሌ ዮሐንስን ስታይ ዮሐንስ ገል ማለት ነው በጣም ይገርም በጣም እሱን የደገመ እንደውም መስከረም አንድ ይሄን ጸሎት አድርጎ የደገመ ሰው 55 ትውልድ ምርልሃለሁ ብሎ ቃል ገብቶለታል። እንደ አይነት ተቃቃጫ የሚጫወት እግዚአብሔር አለ እንደ ተቃቃጫ። አሁን እኮ መስፈርቱን አንድ መስፈርቱ ኢየሱስ ነው፣ ሌላ ምንም ነገር የለም እንጂ ስለደገመ ያንን ጸሎት ስላነበበው ትንሣኤ ጉባኤ ስለታተመው መጽሐፍ ስለደገመ ደጋግሞ ስላነበበው 55 ትውልድ ምርልሃለሁ ዝክር የዘከራ እንዲህ በቁራሽ እንጀራ መንግስተ ሰማያት የሚገባ ከሆነማ እኔ እንጃ ቀልድ ነው። ይሄ ጨዋታ ነው። ይሄ ጨዋታ እንጂ በቁራሽ እንጀራ በሚበላ በሚጠጣ ሲጀመር ምንም እኮ የሚጠቅም ነገር የለም ማለት ነው። ወደ ዳር ለሚሄድ በዚህ መንግስተ ሰማያት የሚገዛ ከሆነ ቃቃ ጨዋታ ነው። ይሄ ደሙን ማክፋፋት ነው። ክርስቶስ የሰራውን ስራ ይሄ ማክፋፋት ነው። ሌላ መንገድ ነው፣ ማስቀናት ነው። በክርስቶስ ላይ ሌላ እንደገና አመጽ ነው ሌላ ራሱ ማለት ነው። እና የሰራው ስራ በቂ ነው፣ አስተማማኝ ነው።
ግሩም ነው። እግዚአብሔር ይመስገን። እንግዲህ መጽሐፍ ቅዱስ እንደዚህ ይላል፣ ጽድቅስ በስራ ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው የሚለው። ማለትም በሌላ አማርኛ በአርሴማ በኩል በዝክር ምድን ከሆነ ክርስቶስ መሞት አያስፈልገውም ነው ጳውሎስ እያለ ያለው ገላትያ ላይ። ስለዚህ ይሄንን ማሰብ አለባችሁ ቅዱሳን። የምታነቡት መጽሐፍ ላይ ደግሞ ተስፋ ገብረስላሴ ዘብሔረ ቡልጋ ይላል። ምንድነው ችግሩ? ሰው ቦታውን ብሔሩን የተወለደበትን ቦታ መናገሩ አለ። መጽሐፍ ውስጥ ያለው መርዝ ግን ስናይ እንደዚህ የሚል አለ፣ ይህችን መጽሐፍ ያነበበ ያስነበበ ለሰው የሰጠ ይላል። ማለት መጽሐፏን ሲጽፍች የሰኔ ጎልጎታ ማለት ነው አይቶ ከሆነ እና መጽሐፉ እንዲሸጥለት ነው እንደዛ ይጻፈው። ያነበበ ያስነበበ ምናምን ምናምን ብሎ እንደዚህ ይሆንለታል ብሎ መጽሐፏ እንድትሸጥለት በኪሱ የያዘ ይላል። ስለዚህ ሰው በየጊዜው ያለሷ ከመሄደ ባዶነት ስለሚሰማው መጽሐፏን እየገዛ ኪሱ እንዲያደርግ በዛ አጋጣሚ አንድ በጣም እንደው የሆነ የተሰማኝ ነገር እናገርና ምን ያህል ሐሳቡ የሚያወራው ሌላ ነው። የሚገርማችሁ ማለት ነው አንድ ሰው ነበረ በእንደሃላ ሀገር እንዲህ ብሎ ነው የሚያወራው መጽሐፉ። የትኛው መጽሐፍ ይሄ ገላገል በሙሉ ማለት ነው። አብዛኛውን ይሄ ጸሎት መጽሐፎች የሚባሉ ማለት ነው። አንድ ሰው ነበረ፣ አገሩን አይታወቅም፣ ሰውየውም አይታወቅም። የኔ ሐሳብ ይኸውልህ ጸሎት ራሱ ጸሎት ተመስሎ ማለት ነው። የኔ ሐሳብ በሰላም መዋል ሊሆን ይችላል፣ የምፈልገውን ነገር ማግኘት ሊሆን ይችላል። የኔን ሐሳብ አይናገርም መጽሐፉ ሲጀመር። የሰውየውን ሐሳብ ነው የሚያወራው። የሰውየውን ሐሳብ እያወራ ጸሎት ጸለኩኝ ብለህ ዳዊት የዛሬ 8 ዓመት የጸለየውን ዛሬ ዳዊት ደገምኩ ብለህ ብታወራ ራስ በአባትህ ማመልከቻ አንተ ታመልክታለህ እንዴ? ቀበሌ እንኳን ሲካሄድ እኮ በእኔ ማመልከቻ ነው እንጂ በአባቴ የዛሬ 8 ብሎ እንዲህ ብሎ ነገር አለ የለም እኮ እንደዛ ነገር ማለት ነው። ሌላው አንድ በጣም እኔ አንድ የባነንኩበትን በዛው አጋጣሚ ሰዎች እንዲባኑ እናገራለሁ። ሰኔ ጎልጎታ በመጽሐፍ አለ አይደል? እና በዛች ሰኔ ጎልጎታ ጧት ደግማታለሁ ለከብቶች ለላሞች እየተባለ ይደገማል። እና በጣም እቺን ደግሞ እንዲያጎ ጸበል የረጨ ምን ያለ ነው የሚለውና ልጄ ወዳጄ ሆይ ባጠባሁ ጡቶች በተሸክመው ጀርባዬ እያለ ነው የሚለው ጸሎቱ። አንድ እዛ ስባን እኔ ቆይ ኢየሱስ አባቴ ወይስ ልጄ? እኔ በጣም የባነንኩበት ነው የምነግራችሁ። ኢየሱስ አባቴ ነው ወይ ልጄ ነው? ይሄ እኮ የማርያም ጸሎት ነው። መጸለይ የምትችለው ማርያም ናት። ይሄን ጸሎት መጸለይ የምትችለው የተሸከመች እሷ ናት፣ ያጠባችም እሷ ናት፣ የወለደችም እሷ ናት። እኔ ያንን በእሷ ማመልከቻ እንድነው እኔ ያንን ጸሎት ብዬ የሚይዘው እኔ ራሴ አባቴ ብል ጸልያለሁ እንጂ ልጄ ወዳጄ እያልኩኝ ያን ጸሎት ጧት ማታ ልጄ ወዳጄ እያልኩ ልጄ አይደለም እኮ ኢየሱስ አባቴ ነው። አየው ብዙ ሰው የሚሸወድበት ማለት ነው። አሁን ይሄ በጣም አለማወቅ ምን ያህል እንዴት ተሸወር ነው ብላችሁ ላው ጸሎት ይመስላል፣ ውስጡ ግን አቶ ፈንቶ ነው። ምንም ነገር የሌላ ማመልከቻ ነው። ማርያም ናት ልጄ ብላ ማለት የምትችል ባጠባሁ የምትልች እሷ ናት፣ በተሸከምኩ የምትለው እሷ ናት። ቤተክርስቲያን ያሳነጹ እኔ በጣም የሚገርም ማለት ነው። እና እንዲህ አይነት ተረት ሰው ሊገነዘብ ይገባል። ጸሎቱ ራሱ የጸሎት መጽሐፍ የሚባሉት በሙሉ የኛን ሐሳብ አይደለም የሚያወሩት፣ የኛን ምኞት አይደለም የሚያወሩት የጸሐፊው ሐሳብ ነው። ከኛ ጋር ግንኙነት የለው። ሰው መማመን አለበት። በጣም ግሩም ምሳሌ ነው። አሁን እያሉ ያሉት አንድ ቆንጆ መልእክት ነው ያስተላለፉት አባ የተናገሩት ምንድነው? ለምሳሌ እኔ መንግስት ቢሮ ገብቼ ቦታ ከተማ ለምሳሌ አዲስ አበባ አስተዳደር የቦታ ማመልከቻ አመለከትኩ ቦታ እንዲሰጠኝ ብዬ ማለት ነው። አባ ደግሞ ከዛ ቀደም ብለው የሆነ ሌላ የንግድ ፍቃድ ጠይቀዋል። ቦታ ስፈልግ እኔ አባ የጻፉትን የንግድ ፍቃድ ማመልከቻ አይደለም ማስገባው፣ የቦታ ማመልከቻ ነው ማስገባው። አሁን የሰኔ ጎልጎታ ተስፋ ገብረስላሴ ጸሎት የምትጸልዩ ሰዎች የሰው ማመልከቻ ነው ይዛችሁ ፍርድ ቤት እየቀረባችሁ ያላችሁት እንዴ። ስለዚህ በሰው ማመልከቻ የሆነ ቢሮ ላይ መስተናገድ አትችሉ። የሚመጣላችሁ መልስ የሰውየው ነው እንጂ እናንተ አይደለም። ስለዚህ በትክክል ከእግዚአብሔር ጋር መገናኘት መቻል አለባችሁ። አባ እንግዲህ ዛሬ ስለነበረን ጊዜ እግዚአብሔር ይመስገን። በጣም አጭርና ቆንጆ መልእክት አስተላልፈናል። ይሄንን በጥሞና ከሰማችሁ በፍቅር ከሰማችሁ እመኑ፣ ህይወታችሁ ይለወጣል። መጽሐፍ ቅዱስ ማንበብ ትጀምራላችሁ። አውቃችሁ በእውቀት እግዚአብሔርን ትከተላላችሁ። እግዚአብሔር ጨለማ አይደለም፣ ብርሃን ነው። የተሸፈነ አይደለም፣ የተገለጠ ነው። ምንም የተደበቀ እግዚአብሔር የለም።
ስለዚህ የቄሱ ቅድስና ላይ የምእመኑ ታች አይደለም። እኩል በክርስቶስ ስታምኑ የእግዚአብሔር ቤተሰቦች ናችሁ ይላል ኤፌሶን ላይ ሲናገር። ከቅዱሳን ጋር ከእንግዲህ ባላጋሮች ናችሁ፣ የእግዚአብሔር ቤተሰቦች ናችሁ እንጂ እንግዳና መጻተኞች አይደላችሁም ነው የሚለው። አያችሁ፣ በክርስቶስ ኢየሱስ ስታምኑ ወዲያው የእግዚአብሔር ልጅ ነው የምትሆኑት። በሃይማኖት ስርዓት ስትሆኑ ግን ምእመን አለ፣ ዲያቆን አለ፣ ቄስ አለ፣ መነኩሴ አለ፣ ከዛ ጳጳስ አለ። እንዲህ እያልክ ነው በተዋረድ ነው እግዚአብሔር ራሱ የምታገኘው በደላላ። እግዚአብሔር ደግሞ ለሁሉም ቅርብ ነው፣ ለሁሉም ግልጽ ነው፣ ለሁሉም ቅርብ አምላክ ነው። በሩ ክፍት ነው። በደም ማወቅ ያለባችሁ እኔ በር ነኝ ነው ያለው ኢየሱስ። በሩ እኔ ነኝ ካለ በር ምንድነው የሚሰራው ሲባል ውስጥ ያለው ወደ ውጪ ይወጣበታል፣ ውጪ ያለው ወደ ውስጥ ይገባበታል። ስለዚህ አብ ወደኛ የመጣበት በር ኢየሱስ ነው፣ እኛ ወደ አብ የገባንበት በር ኢየሱስ ነው። ደን ዮሐንስ ወንጌል ምዕራፍ 10 ላይ። ስለዚህ በዚህ ልባችሁ አርፎ ክርስቶስን ይዛችሁ እንድትቀጥሉ በእግዚአብሔር ፍቅር በፍቅር ነግራችኋለን፣ እንወዳችኋለን። አባ ስለመጡ ጊዜዎትን ስለሰጡኝ በጣም አመሰግናለሁ በቅዱሳን በተመልካቾች ስምና በእኔም እንደዚሁ እግዚአብሔር አምላክ የተባረከ ይሁን። እንግዲህ ይሄ ከግሎሪ ስቱዲዮ ሁሌ የሚተላለፍላችሁ መልእክት ነው። የወደዳችሁ ሼር፣ ሰብስክራይብ በማድረግ ደግሞ አብራችሁን አገልግሉ። አንዳንድ ኢኮዎች አሉ እንግዲህ እነዚህ የሚያስተጋቡ ሌሎቹን በጣም ብዙ ወንድሞችና እህቶች አብራችሁን በመቆም ሰፖርት አድርጋችሁ በዚህ ደረጃ ላይ ደርሰናል። አሁንም በፈቃደኝነት በተሻለ ድምጽ በተሻለ ነገር እንድንወጣ አገልግሎታችን የምትደግፉ ቅዱሳን ከወዲሁ እግዚአብሔር ይባርካችሁ ልል እወዳለሁ። ጸጋና ሰላም ይብዛላችሁ። ካሜራማኖች እግዚአብሔር ይባርካችሁ። ሻሎም ነው። ሻሎም